ሄርሜላ አንተ ጋርና ኖቤል ጋር ነች። አንተ መረጃ የለም አለ። እኛ ደግሞ መረጃ አለን። ይኸው ዛሬን ጠብቅ። ምን እንደምትገቡ ታየዋለህ። ዛሬ ብቻ ጠብቀን። ኧረ አንተ ምንድነው ዛቻ? እንደዚህ ያደርጋለሁ አልዛትንም። እንደወንድ ልጅ ማድረግ የምንችለው ነገር አንድ ወር ጠብቃለሁ። ለአንተ አንድ ወር አልፈጅም። እኔ ሩታ ላይ ማለት ነው እህቴ ላይ አንድ ነገር ይድረስና እያደረስን ነው። ጥፍሯን ራሱ ማለት ነው ያለ ፍቃዷ ትቆርጡና ታነሱና ቆርጣ የጣለችው ነው ያለ ፍቃዷ ታነሱና፣ አሁንም ይሄ ነገር ማስረጃ የሚሆናችሁ ከሆነ እኔ ጋር ነች። ምን ታመጣላችሁ? ያው እኔም ማለት ማን ጋር እንደሆነ እኮ ማስረጃ አለኝ ነው። ገባህ? እዚህ ጋር መጥቼ እኔ ጋር ነች ብል መረጃ አለ። ያንን መረጃ ህግ ጋር ወስዶ ምንም ማረጋችሁ ምንም እስቲ አንተ ያን ያርጋ እኔ ጋር ነች ነው ተረፈ እሱን እኔ የሆነ ነገር ለማድረግ ሞክሩና እኛ አንተ ጋር ነች ብለናል እኮ ነገርና አንተና ኖቤል ጋር ነች እኮ ብለናል። አልዋሸንም። እህቴ ራስ ላይ ግን ውረዱ። እኔ ጋር ኖቤል ጋር ነች። ከኔና ኖቤል ጋር ጫው አንተም ይኸውልህ ሄርሜላ ራስ ላይ ወርደህ እኛን ማውራት የምትችል ከሆነ እንደ ወንድ ልጅ አውራን። በዚህ ሰዓት ሄርሜላ አብርሃም ራሱ ደብቆ ማለት ነው ጥፋቱን ወደ እህቴ ለማድረግ ነው እየሞከረ። በቃ እህቴ ጋር ትድረሱባት፣ እህቴን አድነዝንዟት፣ ደስተኛ ሆነ የራሷን ህይወት መኖር ልክ ልጀምር ስትል በማል እየመጣችሁ እምጮውባት ምናምን እናንተ ማን ሆናችሁ ነው? እህቴ 100% እርግጠኛ ነኝ። ከዚህ በኋላ ግን አብርሃም እስከዛሬ ድረስ አብርሃም ካንተ ጋር ችግሩ ስላለ መግባት ነው ዝም ያለው። ስነ ስርዓት እንድትይዝ እፈልጋለሁ። በቃ ከእህቴ ራስ ላይ ውረድ። አንተም እህት ወንድሞችህም አንድ ላይ ሆናችሁ ከእህቴ ራስ ውረድ። ሄርሜላ እኔት እንዳረካት አንተም ምንም እናውቃለን፣ በደንብ ነው የምናውቀው። ሄርሜላ ያለችው ራሳችሁ አብርሃም ራሱ ጋር የት እንዳለች ጠንቅቆ ያውቃል። ገባችሁ? ፖሊስ ይደብቃታል። አብርሃም እሱ ደብቋት ክስ ሊመሰረት አይችልም። አይችልም። አብርሃም ማለት ነው ላሰበው ተንኮል ላሰበው ሸር የትም ድረስ ይሄዳል። እስከዛሬም ድረስ እያየነው ነው ያለው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። እንግዲህ ዛሬ ወደ እናንተ መጥቻለሁ። ያው ትላንትና ከዚህ በፊት የተፈጠሩ ያሉት ነገሮች ሁላችሁም የምታውቁት ጉዳይ ነው። ማለትም በአብርሃም በሄርሜላ በሩታ በእኛ ዙሪያ ብዙ ነገሮች እየተፈጠሩ ነው። ትላንትና እንደምታውቁት ኖቤልን አግኝቼው ለማብራት ሞክሬ ነበር። ሄርሜላ አንተ ጋር ካለች ለአብርሃም እንድትመልስለት እንፈልጋለን ብለን እኔና እዩ አውርተነው ነበር። እንደምታውቁት ኖቤል በጣም ስሜታዊ ነው። ነገሮች በስሜታዊ ነው የሚወሰነው። ተረጋግቶ የሚያወራ ልጅ እንዳልሆነ እናንተም ጠንቅቃችሁ ታውቃላችሁ። ክፉ ሆኖ አይደለም። ነገር ግን አንዳንዴ በእህቱ በቤተሰብ ስትመጡበት የትኛውም ሰው ደስ አይለውም። እሱም ደግሞ እህቱ ሲነኩበት ደስ ስለማይለው እንደ ወንድም ለእህቱ መቆርቆር ስላለበት የሚለውን ነገር ብሏል። ሐሳቡን ባንደግፈውም ምናልባት ሄርሜላ እሱ ጋር ከሆነች እንዲመልስለትና አብርሃም የሚያደርጋቸው ነገሮች እንዲተው ብቻ ነበር የፈለግነው። ነገር ግን ትላንትና ቪዲዮ ካያችሁ አብርሃም ሩታ ምናምን ተገናኝተው ሄርሜላ ሩታ ጋር እንደሌለች፣ ሩታ ሄርሜላን እንዳላሳገተች ወይም ኤፍሬም ዳኒ ሩታ ኤፍሬምን ሄርሜላን እንዳላሳገቱ ግልጽ የሆነ ማስረጃ ሰጥታለች። ሁላችሁም ከዚህ በፊት ስትፈርዱ የነበራችሁ ልጅቷ ሄርሜላ ያለችው እናንተ ጋር ነው፣ ሩታን ያሳገተችው ዳኒና ኤፍሬም ነው ያሳገተው እያላችሁ ብዙ እያወራችሁ ነበር። ትላንትና ትክክለኛ የሆነ ነገር ከዛሬ የነበረው ነገር ቀልድ እያወሩ እንደነበር የመሰላት ሩታ፣ ነገር ግን እነሱ በዚህ ልክ ወስነው ሩታን ሲያወሯት እስከዛሬ ዝም ብላ ነበር። ትላንትና ትክክለኛ ውሳኔዋን ተናግራለች። እውነትም ሄርሜላ ሩታ ጋር የለችም። ሩታ ሄርሜላ የምታሳገተበት ምንም ምክንያት የለም። ምክንያቱም ሁለቱ ባይግባቡ ራሱ የነበራቸው ሪሌሽን ደስ ባይል ራሱ ሩታ እንደዚህ የወረደ ስራ እንደማትሰራ ሁላችሁም ልታውቁ ይገባል። ገባችሁ? ትላንትናም ኖቤል እኔ አላቅም ደጋግሜ ከዛም በኋላ ለማውራት ሞክረናል። እሱ ግን ይመስለኛል አብርሃምን ለማናደድና አብርሃምን ለማብሸቅ የተጠቀመበት ነገር ይሆናል እንጂ በእርግጠኝነት ሄርሜላ ኖቤል ጋር እንደሌለች 100% እርግጠኛ ነኝ። እስከዛሬም እያወራ የነበረው ከአብርሃም ጋር ሲጋጭ የነበረው ከዚህ በፊት ቂም አለባቸው፣ የማይግባቡበት ብዙ ነገር ስለነበሩ ለመበቀል ያደረገው ነገር እንደሆነ ነው የሚገባኝ። እና ዛሬ ራሱ በዚህ መልኩ የመጣ ሁላችሁ አንደኛ የሩታ ወንድም አቡሻ ይመጣል ዛሬ ላገኝ ፈልጋለሁ ብሎኛል። እኔም እሱ ማውራት ፈልጋለሁ፣ ምክንያቱም ከእህቱ ጋር የተገናኘ ነገር ሊያወራኝ ይፈልጋል። በዛው ልክ ደግሞ አማኑ እና አሚሩ ይመጣሉ። የፍቅር ጀማ ብለው ራሳቸውን ፍቅር ሳይሆኑ ፍቅር ብለው ራሳቸውን የሰየሙ እነሱም ይመጣሉ። ከነሱ ጋር አንዳንድ ማውራት ያለብን ነገር እንድናወራ፣ ሲቀጥል ደግሞ በእርግጠኝነት ሄርሜላ ያለችው ራሳቸው ጋር ነች። በዚህ ልክ
የሩታን ስም ለማጥፋት የሩታን ነገር ለማበላሸት ይመስለኛል ይሄ ሁሉ ነገር እየሄዱ ያሉት። ያው አቡሻም እየመጣ ነው። በእርግጠኝነት አንድ ነገር ልነግራችሁ ፈልጋለሁ። ሄርሜላ እኛ ጋር ወይም ሩታ ጋር ኖቤል ጋር የሚባል ነገር የለችም፣ ያለችው እራሳቸው ጋር ነው። ስለዚህ በዚህ ልክ የሩታን ስም ለምን ለማበላሸት እሷን ለማሰቃየት ለምን እንደፈለጉ አላውቅም። ካሌብ አቡሻ ወንድሜ እንዴት ነው? ሰላም ነው? ሁሉ ሰላም አለው። እንዴት ነው ቆይታ? አሪፍ ሁሉ አሪፍ አለን። ያው ከቤተሰብ ጋር አንዳንድ ነገሮች እያወራሁኝ ነበር። ያው ሰሞኑ እየተፈጠሩ ያሉት ነገሮች አንተ የምታውቀው ነው፣ ማለትም ካንተ የተደበቀ ነገር የለም። እኔ በጣም ነው የተናደድኩት። የትላንትናውን ቪዲዮ ሳይ አንድ ቀን ሁላ ማደር ነው ያቃተኝ። ያለውበት ቦታ ስራ ላይ ነበርኩኝ፣ በጣም ቢዚ ሆኜ ነበር። ስራዬን ትቼ ሁላ ነው የመጣሁት። ኢቭን ገና መግባቴ ነው ሻንጤን ራሱ አላስገባም። ቁጭ አድርጌው እዛው በሩ ላይ ለጥበቃው ሰጥቼው ነው የመጣሁት። ገባህ? በጣም ያናደደኝ የትላንቱ አንተ እኔ ይኸውልህ ካሌባ በጣም ነው የምወድህ፣ በጣም ነው የማከብርህ። ግን ኖቤል እዛ ጋር ሲያወራ አንተ ራሱ ዝም ማለት አልነበረብህም። ኖቤልን ታውቀዋለህ፣ በጣም እልህኛ ሰው ነው። የሚለውን ነገር አያውቅም። ይሄ እሱ ያወራው ነገር ማለት ነው ማስረጃ ሊሆንብኝ ይችላል። የሚገርምህ ነገር ማለት ነው እኔ የማውቀው ነገር አለ። በዚህ ሰዓት ሄርሜላ አብርሃም ራሱ ደብቆ ማለት ነው ጥፋቱን ወደ እህቴ ለማድረግ ነው እየሞከረ። የሚገርምህ ነገር ይህንን ነገር ደግሞ ሰምቼ ነበር። ስመጣ ይደርሳል ብዬ ነበር። እስኪደርስም ድረስ እየጠበቁኝ አድሩ። ዛሬ አንድ ሰው ይመጣል። እኔ ቆይ ግን ሁሌ በሩታ ምክንያት ወጥቼ መናገር አለብኝ? በቃ እህቴ ጋር ትድረሱባት፣ እህቴን አድነዝንዟት፣ ደስተኛ ሆነ የራሷን ህይወት መኖር ልክ ልጀምር ስትል በመሀል እየመጣችሁ እምጮህባት ምናምን እናንተ ማን ሆናችሁ ነው? ባይዘው የኛም መጮህ አቅቶን እኮ አይደለም፣ እንጮሃለን። ግን ከጩኸት ይልቅ ጩኸቱን ለእናንተ ትተናል። እኛ የምናሳያችሁ በተግባር ይሄን ቪዲዮ ቡዜም አንዳንድ ሰዎች አላችሁ፣ ስማችሁንም መጥቀስ የማልፈልጋችሁ በጣም የወረደ አስተሳሰብ ያላችሁ ሰዎች አላችሁ። ሩታን እህቴን ተዋት። ምንድነው ችግራችሁ? እኔ ካሌብ በጣም ነው የተናደድኩት። በቃ እውነት ለመናገር እኔ ራሱ በጣም የተናደድኩት በዚህ ልክ ማለትም አንዳንዴ የሆነ ነገር ከማውራት በፊት የሆነ ሰው ላይ የሆነ ነገር እንትን ከማለት በፊት ትክክለኛ መረጃ ሊኖር ይገባል ብዬ አስባለሁ። እነሱ በደፈና አብርሃምም ሆነ ከአብርሃም ዙሪያ ያሉ ሰዎች በዚህ ልክ ሩታ ላይ ያለ ስሟ ስም ሲሰጧት ያላደረገችው ነገር አድርጋለች ብሎ በዛ ልክ ፖሊስ ጣቢያ ሲያመላልሷት በጣም ነው የሚያናድደው። እኔ እውነት ለመናገር እሱ ነገር ደግሞ ማለት ነው ካሌባ ምን አስበው ነው ማለት እየገባኝ አይደለም ያለው ነገር። ምን አትፍታ ነው ስንት ነገር ያረገ ሰው እያለ ምንም የማታውቀውን እህቴን ፖሊስ ጣቢያ ድረስ የሚወስዷት ምን አርጋ ነው? እኔ ግራ ገባኝ እኮ። እኔ እውነት ለመናገር አንዳንዴ የሆነ በእርግጠኝነት ሩታን ከሰው ሊለዩት ከሚዲያ ሊያጠፋት በዚህ ልክ ብዙዎቻቸው ይለፋሉ። የሷን ስም ለማጥፋት የምትሰራው ነገር እንዳትሰራ ጭራሽ ሶሻል ሚዲያ ላይ እንዳትመጣ የሚፈልጉ ብዙ ሰዎች አሉ። ግን ያም ሆነ ይህ በእርግጠኝነት አንድ ነገር ነግራችሁ ፈልጋለሁ። ዛሬ ትላንትና ሩታ እውነቱን ተናግራለች። እስከ ዛሬ ብዙዎቻችሁ ስለሷ ክፉ ስታወሩ አልፎ ተርፎ የአብርሃም እህት ራሱ ቡዜ በዚህ ልክ ከትክክለኛው ጎን መቆም ሲገባት በዚህ ልክ ሩታ ላይ ብዙ ነገሮች አውርታለች። ኢትስ ኦኬ። ነገር ግን ከእንግዲህ በኋላ ሁሉም ነገር ስለሰማችሁ ከሩታ ራስ እንድትወርዱ ፈልጋለሁ። ይሄው እና አሚሩም እየመጡ ነው። በእርግጠኝነት እንቀድም እንዳልከው ሄርሜላ ያለችው እነ አብርሃም ራሳቸው ጋር ነው። አብርሃም ራሱ ደብቋት ነው። ይሄ ይኸውልህ አብርሃም እኔ ግራ እየገባኝ ነው ያለው። በቃ አልፈልግሽም ማለት አይደል? ሩታ ደግሞ የራሷን ህይወት መኖር ልጀምር ስትል በመሀል ይመጣና የሆነ ነገር ያመጣባታል። ላይፏል ምን ለምንድን ነው ማይተዋት እንዴ? ሄርሜላ ምን ትሰራላታለች? አንድ ማንም ምንነቷ የማይታወቅ ምንም የሆነች ሴት ሩታ ህይወት ውስጥ ምን ትሰራላታለች? ምን ሰርታላት እንደዚህ አይነት ነገር ልታስቡላት ትችላለች? እኔ ይኸውልህ በእህቴ 100% እርግጠኛ ነኝ። ከዚህ በኋላ ግን አብርሃም እስከዛሬ ድረስ አብርሃም ካንተ ጋር ችግሩ ስላለ መግባት ነው ዝም ያልኩ። ስነ ስርዓትን እንድትይዝ እፈልጋለሁ። በቃ ከእህቴ ራስ ላይ ውረድ። አንተም እህት ወንድሞችህም አንድ ላይ ሆናችሁ ከእህቴ ራስ ውረዱ። ሄርሜላ የት እንዳረካት አንተም ምንም እናውቃለን። በደንብ ነው የምናውቀው። የመጡ ነው እነዚህ ደግሞ እሺ ሰላም እንዴት ናችሁ? ሰላም ናችሁ?
ያው አዳር ነገሮች እያወራን ነበር። እስከዛሬ ሁላችሁም ብዙ ነገር እያወራችሁ ነበር፣ ብዙ ነገርም እያደረጋችሁ ነበር። ትላንትና እውነታውን አውቃችኋል ብዬ አስባለሁ። ሁላችሁም እውነታውን ተረድታችኋል። ብዙ ስታወሩ፣ ብዙ ስትለፈልፉ፣ ሩታም ላይ ብዙ ነገር ስታደርጉ፣ እስከዛሬ ባልተረጋገጠ መረጃ ብዙ ነገር ስታደርጉ ቆይታችኋል። ስለዚህ ከእንግዲህ በኋላ የምታደርጉት ነገር እኔ ካሊብ ግን አንድ ነገር ልጠይቃችሁ። በንግግር የሚግባቡ ሰዎች እኔ እንጃ፣ እኔ አንተን አግኝቼ አላውቅም። ከሱ ጋር ግን ተገናኝተናል። ሁሌ ለጸብ ምናምን እዚህ ጋር ጸብ ምናምን ለመፍጠር አይደለም፣ መጀመሪያ እንድትገነዘቡ የምፈልገው ነገርና ይሄን ጥያቄ ግን መጠየቅ እፈልጋለሁ። ይሄን ጥያቄ የምጠይቃችሁ እርግጠኛ ሆኜ የማውቀው ነገር ስላለ ሄርሜላ ማን ጋር ናት? እናንተ ጋር አዳመጥከኝ? እናንተ ጋር ነች። ከእናንተ ውጪ ማንም የለ። ስማኝ ሄርሜላ፣ ከእናንተ ውጪ ማንም ጠላትም የለባትም። ማንም ሰው ደፍሮም ሊነካት የሚችል ማንም ሰው የለም። ማን ጋር እንደሆነች አታውቅም? እናንተ ጋር ነች። ማን ጋር እንደሆነች አይደለም መልክ። ይኸውልህ ማስረጃ ሳይኖርህ የሰውን ስም ማጥፋት ሊያስከስስ እንደሚችል አታውቅም? እስቲ አንተ ክሰሰኛው፣ ሂድና ክሰሰኝ። ግን አንድ ነገር ልንገርህ፣ ይኸውልህ ማድረግ ትችላለህ፣ ምንም ነገር ማድረግ ትችላለህ። ምንም አትጠራጠር። እንዳይገርምህ አሁን ደግሞ የነ ቢኒና የኤፍሬምና የእንትና ነው የገረመ የዳኒ ሩታም ትታሰራለች። እንዳይገርምህ በዚህ ናህል ከራስህን እንትን እያልክ እየሰቀልክ እኮ ነው። እናንተ ማን ናችሁ? የኔን እህት አሳስሩና ሙሉ ጀማዓችሁ ማለት ነው። አንድ ሰው ሳላስቀር እኔ ባላስገባ ወንድ አይደለም። ይሄ ሁሌ ፈከራ ያለባችሁ አሁን እዚህ ጋር እንጨቃጨቅ ሳይሆን እስከዛሬ በማታውቁት ባልተረጋገጠ መረጃ ብዙ ነገር ስታደርጉ ቆይታችኋል። ምንድን ነው ያደረገው? አንደኛ ያለ ስማቸው ስም ሰጣችኋል። ለማን ነው ስም የሰጠነው? ያለ ስም ለኛም ለሩታ አንተ አይደለም አንደኛ ስማ መጀመሪያ። እሺ ልደማ መጠኒ ላውራና ታውራ አንተም ቢኒያም የለም አይቀርባችሁ ቢያንስ አውርታው ይኸውልህ ሰማኝ እያወራን አንተ አይመለከትህም። ይመለከተዋል። በቃ እያወራሁ ከሆነ አንተም ዝም ማለት ነው። ሄርሜላ እኔ መጨቃጨቅ አልፈልግም። ይኸው ከድካም ነው የመጣሁት። ገባ ቤት ራሱ ሳልገባ ማለት ነው። ቤት ራሱ ሳልገባ ይሄ ነገር አናዶኝ ላወራችሁ ነው የመጣሁት። ሲጀመር አንተ መኖርህን አላወኩም። እኔ እሱ እንደጠራው ነው ማለት እኔም አንተ መኖርህን አላውቅም። አንተ መኖርህን ባቅ ኖሮ ሲጀመር አልመጣም። እኔ ነኝ አሁን እንድንጨቃጨቅ ሳይሆን ይኸውልህ እየሰማኸኝ ነው። አንደኛ በስም አጥፊነት ራሱ ሩታ ልትከሳችሁ ትችላለች። ባሏንም አብርሃምም ልታሳሰር ትችላለች። ነገር ግን ካሊብ አትጠራጠር። በዚሁ ከቀጠላችሁ ምናልባት ሌላ ነገር ሊፈጠር ይችላል። አሁን ሄርሜላ እኛም ጋር ሩታም ዳኒም ኤፍሬምም ምንም እንዳላደረገች ሙሉ መረጃ ሁላችሁም ሰምታችኋል። ስለዚህ ከእንግዲህ በኋላ ተሳስታችሁ የሩታንም የማንም ሰው ስም እንድታነሱ አንፈልግም። መፈለግ ካለባችሁ እዛው ራስ በራሳችሁ ተፈታተሹ። መጀመሪያ ይኸውልህ አንተ ራስህ ማን ሆነህ ነው ሩታ የለችበትም እኛም የለንበትም ስትል የነበር አንተም ቢኒያምም ቁጭ ብላችሁ አቡሽን የጠራችሁት ቀን ያወራችሁት ቃል አለ። እሱ እንደ መረጃ ሳይያዝ ቀርቶ ረስተው ከሆነ ተሳስተሃል። ድጋሚ ልንገርህ፣ ስማኝ፣ አዳምጫለሁ። ዝም ብለህ መጀመሪያ እናንተም ያለ ስም እየሰጣችሁ ባይዘው ህግ ማጣቅ ከሆነ ልንገርህ፣ ማስረጃ ያለ መረጃ ምንም ነው። ማስረጃ ያለ መረጃ ምንም መረጃ ከሌላችሁ ህግ ነው ሆነ ካንተ በላይ ጠንቅቄ በጣም አውቃለሁ። በቃኛ ማስረጃ ይልክ ማስረጃ ስማኛ፣ መጀመሪያ ስማ፣ መጀመሪያ መስማት ከቻልክ ስማ። ትላንትም ወንድም የምትለው ልጅ በአፉ ለፍልፏል። በአፍ የለፈለፉ እሱ ይኸውልህ የእሱን ባህሪ ማለት ነው ሁሉም ነው የሚያውቀው። ደግሞ ምንም ማድረግ ስለማትችሉ እሱን የፈለጋችሁትን ነገር እሱ ላይ ማድረግ ትችላላችሁ። ምንም ነገር ልታረጉት አትችሉም። ስለዚህ እናንተ ነገር አይደርስበት። ስለዚህ እኛ የምናወራው ስህተት ነው ማለት ነው። አሁን ለምሳሌ አንተ ነገርኩህ እኮ ቅድም እያልኩህ እኮ ነው። አሁን ጠርታችሁ ያወራችሁት ቀን ዛሬ ይኸውልህ ልደግም ልፈልግ አይደለም መስማት አይደለም። አዳምጠኝ። አሁንም ይኸውልህ ማዳመጥ ትችላላችሁ። ማዳመጥ ከቻላችሁ መጀመሪያ ሲያዳምጥ ደህና ነገር ከሆነ እሺ። አንተም ደህና ነገር አውርተሃል። እኔ ካንተ የበለጠ ደህና ነገር እያወራሁ ስለሆነ እኮ ነው። ማስረጃ ለመረጃ ምንም እንዳልሆነ ታውቃለህ። እሺ። ስለዚህ አማኑን የጠራችሁት ቀን በአፋችሁ ብዙ ነገር ስታወሩ ነበር። አንደኛ ሩታ ክሱ ካልቆመ የነ ሩታም የነ ኤፍሬምም የነ ዳኒም ክስ ካልቆመ ሄርሜና ልታዩት አትችሉም። ስለዚህ ማን ጋር ነች? አብርሃም ጋር። እናንተ ጋር ነች። አብርሃም ጋር። አንተ ዝም በል። እናንተ ጋር ነው አማኑ እየነገርናቸው ያለነው ነገር
እየነገርናችሁ አንድ ነገር ልንገራችሁ እና እውነት ስላለው እንደዚህ የሚያንጨረጭራችሁ ነገር አንድ ነገር ልንገራችሁ ይኸውላችሁ ሄርሜላ ነው አሁን ፈልጉት ሄርሜላ ያለችው ራሳችሁ አብርሃም ራሱ ጋር የት እንዳለች ጠንቅቆ ያውቃል ገባችሁ ምን ሊሰራ ይደብቃታል አብርሃም አላውቅም ምናልባት ብዙ ነገር የሩታን ስም ለማጥፋት ችግር የለውም እዚህ አህልክ ይኸውልህ እሱ የሩታን ስም ለማጥፋት አይደለም የሩታን ላይ እኮ ነው ጫናው የሚበረታው አይደለ እንዴ እሱ ደብቋት ክስ ሊመሰረት አይችልም ምክንያቱም ያስረዳል የአብርሃምን ባህሪ ማናውቀው ነው እንደሚመስል ድረስ መሄድ ይችላል አብርሃም ማለት ነው ላሰበው ተንኮል ላሰበው ሸር የትም ድረስ ይሄዳል እስከዛሬም ድረስ እያየነው ነው ያለው ሩታ ውጪ ሊንጋ ህይወት ያልፈልግሽም አላ እኛ በቃ አስወጣናት ሩታን ከደስታ ጋር ደስ የሚል ላይፍ እየጀመሩ ነው ደስተኛ ሆና መኖር ልክ ሲጀምር ማለት ነው ህይወቷ ላይ እየመጣ የሚበጠብጠውን ነገር እንዲያቆም ነው የምፈልገው ነው አሁን ማንንም ሩታ ጋር ይሄድ የለም ሩታ እየመጣችበት እንጂ አለቀ ማንንም ማለት ነው ማንንም ሩታ ጋር እግሩን አንስቶ ይሄድ የለም እሷ እየመጣች እየበጠበጠች እንጂ ማዳመጥ ይኸውልህ ማየት ከቻልክ ማዳመጥ ከቻልክ ስማ እናንተን ስለማናችሁ ደብቋችሁ ሊሆን ይችላል እንጂ አብርሃም ጋር እንደሆነች ማስረጃ ራሱ አለ እናንተ እህቴን ከሰሷትና ያንን ማስረጃ አምጥቼ አብርሃምን ከነመሰሎቹ እንዳለ አድርጌ ባላስገባ እኔ እንዳይገርም ሄርሜላ አንተ ጋርና ኖቤል ጋር ነች አንተ መረጃ የለም አለን እኛ ደግሞ መረጃ አለን ይኸው ዛሬን ጠብቅ ምን እንደምትገቡ ታየዋለህ ዛሬ ብቻ ጠብቀን ኧረ አንተ ምንድነው ዛቻ እንደዚህ ያደርጋል አልዛትንም እንደዚህ ማድረግ የምንችለው ነገር አንድ ወር ጠብቃለሁ አንተ ለአንተ አንድ ወር አልፈጅም ለአንተ አንድ ወር እኔ ሩታ ላይ ማለት ነው እህቴ ላይ አንድ ነገር ይድረስና እያደረስን ነው ጥፍሯን ራሱ ማለት ነው ያለ ፍቃዷ ትቆርጡና ታነሱና ቆርጣ የጣለችው ነው ያለ ፍቃዷ ታነሱና አሳየው እነ ካሌብ እነ ቢኒያም ምናምን ነው ዛይሄዱ እንደ ወጥ ቤት መጠራረግ ማንሳት እንደዛ ለሩታ ምንም ነገር አናደርግም አንድ ነገር ልንገርህ ከእንግዲህ በኋላ የፈለከው ነገር ልትለፈልፍ ትችላለህ ግን በራስህ አፍ ሌላ ነገር ሊፈጠር ይችላል ሲቀጥል ደግሞ ምንም ልታመጡ ሄርሜላን የምትፈልጉ ከሆነ ሄርሜላን የት እንዳለች ማወቅ የምትፈልጉ ከሆነ አብርሃም አላረድ የምትሉት እሱ ጋር ፈልጉ ገባችሁ ከእንግዲህ በኋላ ተሳስታችሁ እኔ በንግግር የሚያነግርህም ትናንትና ከአንተም ጋር ሆኖ ኖቤል ያወራው ወሬ አለ ምንም ያወራ ይኸውልህ ኖቤል የትኛውም ነገር ሲያወራ ማለት ነው ስሜታዊ ሆኖ ወይም ከአብርሃም ጋር ቂም ስላለው በቃ ለኛ ስለሆነ ሊያወራ ይችላል እንጂ ከልቡ እንዳልሆነ እናንተ ራሱ ጠንቃችሁ ታውቃላችሁ ስለዚህ እስከዛሬ ይኸውላችሁ አውርታችኋል ብዙ ነገር ሰርታችኋል እንግዲህ በኋላ ስነ ስርዓት ያዙ አማኑኤል እየሰማኝ ነው ኖቤል እልህ ያለበት ልጅ እኔ ከማንም ጋር በዚህ ሰዓት ችግር ውስጥ መግባት አልፈልግም ስራዬን ነው ትቼ መጣሁ የሩታን ሰላም ነው መረጃ እኮ ነው ምንድነው ኖቤል እልህ ያለበት ሆነ አልሆነ አቡሼ ስማኝ መረጃ ነው አይደለም ይሄ ነገር መረጃ አይደለም ማስረጃ ነው ሊሆን ይችላል መረጃ ትክክለኛ መረጃ በቪዲዮ በፎቶ የታገዘ ይኸውና ታዲያ በቪዲዮ እኮ የታገዘ ነው ያወራው ወንድም ተሳስቶ እየቀለደ ወይም እኛን ሊዋሸን ወይም ደግሞ ፌቨር እሱ ለኛ ስለሆነ የፈለገውን ነገር አውርቶ መለየት አለበት ነው እልህኛ ስለሆነ እሱ ማውራት አለበት ማለት ነው ስለሆነ ያወራል እኮ ሌላው ነገር ኖርማል ነው ማለት ነው በመጨረስ ነው ያለው ካሌብና አንተም ጠቅሷል እኮ ምን ሆነሃል ችግር የለውም ይጥቀሰኝ ከኔና ከሱ ጋር ጨርስ እህቴ ጋር አትሂዱ ነው እያልኩኝ ምንድነው የምፈልጉት ትላንትና ለአብርሃም ምንድነው ነገረቻቸው አብርሃም ማሙኖ ሄዷል ስለዚህ ሄርሜላ ሩታ እንዳላሳገተች ሩታ ጋር እንዳልሆነች ራሳቸው በራሳው ሰምታችኋል ምንድነው ፈልጉ ከዚህ በኋላ እንዴ ምንድነው ፈልጉት አልገባንም እናንተ እውነት ቢኖራችሁ ኖሮ ማለት ነው እውነት ኖሯት መሰለኝ አይደለም እሺ ሩታ ማታ ወራች አይደል እንዴ ቀጥታ መታ እኔ ጋር አይደለችም በልጇ መላወራች ለማምለጥ ቢሆንስ እዚህ ያለች ያለችው ከተጠያቂነት ለማምለጥ ቢሆንስ አንድ ነገር ልንገርህ ገብቷል ራሷን እያገለለች ቢሆንስ ኖ ያለ ማስረጃ አይደለም ራሷን እያገለለች ሊሆን ይችላል ራሷን ከነገራቶች እያስመለጠች ሊሆን ይችላል ገብቷል ህግ የያዘው ጉዳይ ሲጀመር እናንተ መጣችሁ አዘባርቁ እውነት ቢኖራችሁ ሄርሜላ እኛ ጋር ነች ክሱን አቁሙ ሄርሜላ እንመልሳለን ብላችሁ አትናገሩም ነበር ኖቤልም ትላንትና አለቃትም ብሎ አያወራም ነበር ገብቷል አይደለ እናንተም እውነት ስለሌላችሁ ነው በዚህን አልክ እናንተ እያወራችሁ ያላችሁት እናንተም እውነት ስላልነበራችሁ እስከዛሬ ይኸውላችሁ እየሰማኝ ነው ጉዳዩ ላይ ባትኖር ሄርሜላ የት እንዳለች ታውቃላችሁ ገብቷል ሜቢ ላታውቅ ትችላለህ አንተ ኖቤል ግን ያውቃል ሩታም ታውቃለች ማስረጃ ያያለች አቡሽ ያውቃል ታውቃለች ሳታውቅ እንደዚህ አትልም ቆይ ልንገርህ ይኸውልህ ማስረጃ የምትሉት ይሄ ኖቤል እኔ ጋር ነች ስላለ ነው ኖቤል ብቻ አይደለም ካሌብና ቢኒያምም ብለዋል አብርሃም ጋር እንደሆነ እኔም አብርሃምም አጠገቡ ያሉ የቅርቡ ሰዎችም ያውቃሉ በደንብ ነው የሚያውቁት አሳየን ነገር ግን ማለት ነው አሁንም ይሄ ነገር ማስረጃ የሚሆናችሁ ከሆነ እኔ ጋር ነች ምን ታመጣላችሁ ያው እኔም ማለት ማን ጋር እንደሆነ እኮ ማስረጃ አለኝ ነው ገባ እዚህ ጋር መጥቼ እኔ ጋር ነች ብል
መረጃ ያንን መረጃ ህግ ጋር በወስዶ ምንም ማድረጋችሁም ምንም እስቲ አንተ ያን ያርገና እኔ ጋር ነች ይኸው ተናገር እሱን እኔን የሆነ ነገር ለማድረግ ሞክሩና እኛ አንተ ጋር ነች ብለናል እኮ ነገርና አንተና ኖቤል ጋር ነች እኮ ብለናል አልዋሸን እህቴ ራስ ላይ ግን ውረዱ እኔ ጋር ኖቤል ጋር ነች ከኔና ኖቤል ጋር ጨርሱ አንተም ይኸውልህ ከሄርሜላ ራስ ላይ ወርደህ እኛን ማውራት የምትችል ከሆነ እንደ ወንድ ልጅ አውራን ሴት ልጅ ይዞ አይደለም ወንድ ልጅ የሚያወራው ትሰራልኛለች ለምን ባፈት ትሰራልኛለህ ምን ትሰራልኛለች ማስረጃ ነው ብለሃል አይደል ይሄ እንደ ማስረጃ የሚጠቅምህ ከሆነ በዚህ ምክንያት አንተ እኔ መክሰስ የምችል ከመሰለ ክሰሰኝና እኔ ደግሞ መረጃ አለኝ አይደል ያንን መረጃ ይዤ እወጣለሁ አብሻ ምን እንደምትሰራላችሁ ልንገርህ ሩታ ያሰበችው ስላልተሳካ አብርሃምና እሱ አብሬሽ አልሆንም ስላላት አብርሃም በዚህ መንገድ መጣ ገብቷል በዚህኛው መንገድ ነው የመጣችሁት በቃ ያሰባችሁት ቀመር አንተ በደንብ አይደል እንዴ የምታስበው ዛሬ ነው እንዴ የምታስበው አይደለም በደንብ አይደል እንዴ የምታስበው ለካ አብርሃምና ሩታ አንድ ላይ ስላልሆኑ ሄርሜላን እኛ ደበቅናት ምናምን ይሄ ዝም ብላችሁ ለምን ትዘባርቃላችሁ ያለ መረጃ ለምንድን ነው እኔ እኮ ግራ ነው እኮ ምገቡኝ አብርሃም ለመለየት በጣም ነው ታገላችሁት የመጨረሻ ፕላናችሁ ደግሞ እሷን አደረጋችሁ የአብርሃም ነገር እንደወጣላት ገና ዘንድሮ ተታ ነው የሚመስለው እንደዛ ነው የሚመስለው እውነትህን እኮ ነው እሷ ብቻ ተቦጂ እሷ ብቻ ይሄንን ነገር ማለት ነው ይሄን ነገር አሁን እያወሩ ያሉት ነገር የለም ሩታ ከአብርሃም ጋር መሆን ፈልጋ ምናምን የሚቆርጥላቸው የደስታን ሰርግ በቅርቡ አረጋው ገባ ይሄን ነው የምፈልገው ልጨርስ ብዬ ነው እንጂ አሳያለሁ በቅርቡ ከአብርሃም ራስ ላይ ትውረድ ከሄርሜላ ራስ ላይ ለራሷ ይወጥኑ ደስ ይለናል የራሷ ይወጥኑ አይደለም አንዳንዴ ይወላችሁ ተረጋግታችሁ ለማሰብ ሞክሩ እኛ ይወላችሁ ሄርሜላ ከአብርሃም ጋር ለምን እድሜ ልካቸው እንትን አይሉም እኛ ጉዳያችን አይደለም ጉዳያችን ምንድነው የሩታና የሩታ ጉዳይ ነው ገባ እናንተ ዝም ብላችሁ እንደምትዘባርቁት አይደለም ይፈልጉት ነገር ሊሆኑ ይችላል እኛ ጉዳያችን አይደለም ነገር ግን ከእንግዲህ በኋላ እስከዛሬ ላደረጋችሁት ነገር ዋጋ መክፈል ካልፈለጋችሁ ሩታንም የሩታ ጓደኞች ፋሚሊ መተው ካለባችሁ ተው ከእንግዲህ በኋላ ተሳስታችሁ የሩታን ስም ማንሳት አትችሉም ምክንያቱም ሄርሜላ ያለችው ራሳችሁ ጋርና አብርሃም ጋር ነች ይሄ ነው ነገር ግን ጫፏን ተነካትና አሳያለሁ ይኸውልህ አንተም የሄርሜላን ስም መነቀስ ትችላለህ ከፈለክ ምንም ልታመጣ ምንም ልትፎክር የምትችልበት ታሪክ አንድ ነገር የለም ምን አላት ቅንጣታ ደግሞ እንደዚህ አላዳምጣችሁም አንድ ነገር ልንገር እንደዚህ ይኸውልህ እንደዚህ አናዳምጣችሁም ችግር የለብንም እኛ የማዳመጥ ይኸውልህ ክብር ያለው ሰው ነው የሰው ክብር የሚያውቀው አንተ ክብር እኛ ክብር በጣም እንድትቀርበኝ ምናምን አልጠብቅም ገባ የምጠብቀው ክብር ካለው ከዚህ አይነት ነገር እንዳትጠብቅ ለማንኛውም ዋጋ የምንከፍለው እኛ ከሆነ እናያለን የዋጋ የምታስከፍሉንን እንቀበላለን ግን በቃ ይኸው ወንድ ወጣችሁ ነገር ባይዘው በጣም ተራ ነገር ነው መዛቱ ምናምን ተው ያንተና የኖቤል ነገር በጣም ተራ ነገር እኮ እስኪ አሳየው ካራንዳ ታያችኋለህ ከእናንተ ጋር እናንተ ማለት ነው አያስፈልግም አማስ አሁን ወዳችሁ ሳይሆን ተገዳችሁ ለግዳችሁ ዳኒና ኤፍሬም ታስፈታላችሁ ይሄ ግልጽ የሆነ ነገር ነው ሲቀጥል ከዛ ከሩታ ራስ ትወርዳላችሁ ይሄ ነው የመጨረሻው ሰው ከዛ ሱንታላችሁ ኤፍሬም እናንተና እኔ አስፈታችኋለሁ እናንተ ማስፈታት አይተባባችሁ አቅም ካለ አስፈታችሁ በቃ መረጃው አለ ይኸውልህ ቀጣይ ማለት ነው ቀጣይ ነገ ምናምን ከተገናኘን ይሄዳሉ አብረን ለአንተ መጥሪያ አያስፈልግም ስላወራችሁ ግዴታ ካሜራ ምንም ስለማያስፈልግ ያወራችሁትን ወሬ ያለ አይደል ያወራችሁት ወሬ መጥሪያ ሳያስፈልጋችሁ ልታስፈቱ ስትሄዱ ተደራቢ ገቢ እንዳለን እነግራችኋለን ትገባላችሁ በቃ አጭርና ግልጽ ነገር እውነት ካሊ ፈራው አንተ አስፈሩኝ ወሬት ነው እኔ እኮ ይሁን ታውቃለህ ግራ ነው የሚገርመኝ የህፃን ልጅ ጨዋታ ነው የሚያዙ የሚመስለኝ ማለት ነው የሚገርመኝ ነገር ካሊ ምንም ማምጣት አይችሉም አሁን ኤፍሬም ታስረዋል አይደል ምንም እንዳታስብ እኔም እዛ ስለነበርኩ ነገራቶችን እዛውኝ ፊክስ ማድረግ ስለከበደኝ ነው አሁን እናስተካክለዋለን በቃ ሁሉ ነገር ይሳካል በእርግጠኝነት ደግሞ መረጃው አለኝ ማለት ነው አስፈላጊ ከሆነና መስሎ ከታየ መረጃውን እልክልሃለሁ አብርሃምን አፍንጫውን ይዘው እንዲያስገቡት ማድረግ እንችላለን ይሄን ነው የምንፈልገው ነበር ቴንክ ዩ ደግሞኛል ገብቼ እሺ ነበር እንገናኛለን እሺ